ብልሁ አንጥረኛ ከሰው እግር በታች ወርዶ የተረሳ ከጨለማው ጉድጓድ እንቁ እንዲያነሳ ከሞት ጥላ በታች ራሱን ዝቅ አድርጎ ከታችኛው ምድር ከአፈር እንጀራ ፈልጎ ሰው ከማይደርስበት ዋሻ ይሰወራል፣ ስውሩንም ጥበብ ባይኑ ይመለከታል። ሰው ወደ ቡላድ ድንጋይ እጁን ይዘረጋል፣ የተሰወረውን ነገር ወደ ብርሃን ያወጣል። ይፈትነውም ዘንድ በእሳት ያነጥራል፣ እድፉን ከላዩ ዝገቱን ያነሳል። ቀኙን ከመዶሻ ግራውን ከወናፍ ያገናኛል፣ እጁን ከምድጃው ከእሳቱ በራፍ። ይጠበብበታል ረቂቅ እውቀት ጠርቶ እንዲያጌጥ በብዙ እንዲህ ተንቆጥቁጦ በብዙ ብረ ቀለም እንዲህ አሸብርቆ በመዳፉ ብርታት በክንዱ በውበት አርቅቆ የአዋቂዎችን የእውቀት ስንፍና ያደርጋል፣ የጥበባንንም ጥበብ ሞኝነት ነው ይላል። ነገሥታትም አይተው እጅግ ተገርመዋል፣ ታምራት ምሰራ ምስጉን ነው ይሉታል። የተናቀውን ድንጋይ ጉልላት ያደርጋል፣ የተጣለውንም ነገር ዝርግፍ ጌጥ ይሆናል። በክውር አንጥሮ ራሱን ያይበታል፣ ሰራዊቱን ልኮ ውዱን ያስጠብቃል። ሊከብርበት ወዶ ስሙ እንዲጠራ ምስክር እንዲሆን እርሱ እንደሰራ ይደምቅበት ዘንድ ሰሪው እንዲታወቅ ስሙን ጽፎበታል ከሁሉም እንዲልቅ። ራሱን ከፍ ያደርጋል ያፌዛል ባዋቂው ይሳለቅበታል ባለም ሸክላ ሰሪው። ከኃያላን ጉልበት ድካም ከሚገባው ደካማው ይበልጣል ጥበብ የተሞላው። ዛጎል ውድ ቢባል እንቁም የከበረ ከጉድጓድ ካፈር ውስጥ ተጥሎ ነበረ። ብሎ አንጥረኛ ባይለይ ከገለባው እንክርዳድ ከስንዴ በምንድን ምለየው?